ሰላም ጓደኞቼ እንደምናችሁ። ዛሬ ስለ ቢሮ ዕቅድ አውጣት እናወራለን። በመጀመሪያ ዕቅድ ማለት ምን ማለት እንደሆነ እንወቅ። ዕቅድ ማለት አንድን ግብ ለማሳካት የምናደርገውን እንቅስቃሴ በጊዜ በሀብትና በሰው ኃይል አቅድቶ መተግበር ማለት ነው። ቢሮ ዕቅድ ለማውጣት የሚከተሉትን ነጥቦች ማወቅ አስፈላጊ ነው። በመጀመሪያ የቢሮውን ራዕይና ተልዕኮ መረዳት ያስፈልጋል። ይህም የቢሮው የረጅም ጊዜ ግብና ዓላማ ምን እንደሆነ ግልጽ ማድረግ ነው። ሁለተኛ የቢሮውን አሁን ያለበትን ሁኔታ መገምገም አስፈላጊ ነው። ይህም የሰው ኃይል፣ የቁሳቁስ፣ የበጀትና የሥራ ሁኔታን ያካትታል። ይህ ግምገማ ጠንካራና ደካማ ጎኖችን እንዲሁም ዕድሎችና ስጋቶችን መለየት ያስችላል። ሦስተኛ የተለዩትን ችግሮች መፍታት የሚያስችሉ እርምጃዎችን መለየት ያስፈልጋል። እነዚህ እርምጃዎች ተጨባጭ፣ ሊለካ የሚችል፣ ሊደረስበት የሚችል፣ አግባብነት ያለውና በጊዜ የተወሰነ መሆን አለባቸው። አራተኛ የተለዩት እርምጃዎች ለማስፈጸም የሚያስፈልጉ ሀብቶችን መለየት ያስፈልጋል። ይህም የሰው ኃይል፣ የገንዘብ፣ የጊዜና የቁሳቁስ ፍላጎቶችን ያካትታል። አምስተኛ እያንዳንዱን እርምጃ ማን፣ መቼ፣ እንዴት እንደሚያከናውን በዝርዝር መወሰን ያስፈልጋል። ይህም የሥራ ክፍልን፣ የጊዜ ሰሌዳንና የአፈጻጸም መመሪያን ያካትታል። ስድስተኛ የክትትልና ግምገማ ሥርዓት መዘርጋት አስፈላጊ ነው። ይህም ዕቅዱ እንደታሰበው መከናወኑን ለማረጋገጥ ይጠቅማል። ሰባተኛ ዕቅዱን ከሁሉም ባለድርሻ አካላት ጋር መወያየትና ማጽደቅ ያስፈልጋል። ይህም የሁሉም ተሳትፎና ቁርጠኝነት እንዲኖር ያግዛል። እነዚህን ደረጃዎች በጥንቃቄ ተከትሎ መስራት ውጤታማ የቢሮ ዕቅድ እንዲኖር ያስችላል። ዕቅድ ማውጣት ብቻ ሳይሆን መተግበሩንም በተከታታይ መከታተል አስፈላጊ ነው። ይህ የዕቅድ አወጣጥ ሂደት በየጊዜው መከለስና መሻሻል እንዳለበት አትርሱ። የስኬት ቁልፍ የሆነው ተግባራዊ መሆኑን መከታተልና አስፈላጊ ማስተካከያዎችን በወቅቱ ማድረግ ነው። ውድ ተከታዮች፣ ይህን መረጃ ጠቃሚ ሆኖ እንዳገኘችሁት ተስፋ አደርጋለሁ። ተጨማሪ እንዲህ አይነት ጠቃሚ መረጃዎችን ለማግኘት ቻናላችንን መከተል እና ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስክንገናኝ ደህና ሁኑ።